لايف بيج واو. بسم الله الحمد لله والصلاة والسلام على رسول الله. بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. تكبراችሁ ወንድሞች እህቶች السلام عليكم ورحمة الله وبركاته. በሀገራችን ሰሞኑን እየተከሰተ ያለን ጉዳይ አስመልክቼ አንዳንድ ሀሳቦችን ለማንሳት ፈልጌ ነው። በመጀመሪያ ደረጃ በተፈጠረው ግጭት ከዚህም ሰዎች ላይ ጉዳት ደርሰዋል፣ ንብረት ላይ እንደዚሁም አደጋዎች ተከስተዋል። በአጠቃላይ እነዚህ ጥፋቶች እንደ ሀገር እንደ ዜጋ ስናይ እጅግ በጣም የሚያሳዝኑ እጅግ በጣም የሚያሳፍሩ ናቸው። አንድ ማህበረሰብ በአንድ ሀገር ውስጥ እስካለ ድረስ የጋራ የሆኑ በርካታ ነገሮች አሉት። ሀገር የጋራ ነች። ሰማይ ምድሩ የጋራ ነው። ፖለቲካውም የጋራ ነው። ማህበራዊ ጉዳይም የጋራ ነው። ኢኮኖሚም የጋራ ነው። ሁሉም ግን የራሱ ደግሞ ለየብቻ የሚኖሩት ነገሮች አሉት። ሃይማኖት የአባት ነው፣ የራስ የግል ነው ሃይማኖት። ሙስሊምም ሆነ ክርስቲያን ዋቀፈታ ሃይማኖት የሌለውም አይሁድም የፈለገውም ቢሆን ሃይማኖት ሰዎች በግላቸው የመረጡትን የሚያምኑት የሚከተሉት ነው። ሀገር ግን ስንፈልግ የዚህ ሀገር ዜጋ ሳንፈልግ የዛ ሀገር ዜጋ ወይም ደግሞ አንዴ እዚህ አንዴ እዛ ብለን የምንኖርበት ተጨባጭ ሳይሆን የራሱ የሆነ እንትን አለን ማለት ነው። የራሱ የሆኑ መሰረታዊ ነገሮች አሉት። ኢትዮጵያ እንደ ሀገር ከቆመች ረጅም ዘመናትን አሳልፋለች። በእነዚህ ባሳለፈቻቸው ዘመናት ደግሞ ብዙ ውጣ ውረዶችን አልፋ ነው እዚህ ያለችበት ተጨባጭ ላይ የደረሰች። ሃይማኖቶች መካከል አንዳንድ ጊዜ ሰላማዊ ግንኙነት፣ ሌላ ጊዜ ደግሞ ግጭቶችና ጦርነቶች የሚከሰቱባቸው ጊዜያት ብዙ አልፈዋል። ዛሬ ላይ ግን ሁሉም በዚች ሀገር ላይ የተለያዩ አማራጮችን ሞክሯል። አንድ ሃይማኖትን ለማንገስ፣ አንድ ሃይማኖትን የቤተ መንግስት ሃይማኖት ለማድረግ ሲደረጉ የነበሩ ጥረቶች የነበሩባቸው ብዙ ተጨባጮች ነበሩ። ዛሬ ላይ ግን ያ ነገር እንዳላዋጣ የገባቸው ብዙ ሰዎች ቢኖሩ ያልገባቸው ብዙ አካላት አሉ። ለዚህ ለሰሞነኛው ግጭት መነሻ ላይ ለተከሰተው ክስተትም መነሻ የሆነው የትላንትናውን ጉዳይ ለማስቀጠል አንዱን ሃይማኖት የበላይ አድርጎ ሌላኛውን የበታች አድርጎ ለማስከድ ሲደረግ የነበረው ጥረት አካል እንጂ የተለየ ነገር አይደለም። ኢትዮጵያ ውስጥ የኢትዮጵያ ዜጎችን በተለያየ ደረጃ ከፋፍሎ አንዱ አንደኛ ዜጋ ሌላኛው ሁለተኛ ዜጋ አድርጎ የማየት የመቁጠርና በዛው ልክም መብቶቻቸውን የመገደብ ሂደቶች ብዙ ዘመናት ይኖርንባቸው ታሪኮች ናቸው። ኢትዮጵያ ሰላምም እድገትም ያመጡ ሳይሆን አገሪቷን ወደ ኋላ የጎተቱ ለኋላ ቀርነት ለድህነት የዳረጉ አስተሳሰቦች ስለሆኑ ከነዛ አስተሳሰቦች እስከ ቅርብ ጊዜ እስካሁን ሰዓት ድረስ ሙሉ በሙሉ ባለመላቀቃችን ብዙ ግጭቶችና ውጣ ውረዶች ውስጥ ነው ዛሬም
ባሽ ስላለ ይህንን ተጨባጭ ለመቀልበስ ትላንት ወደ ነበረው ለመመለስ የሚፈልጉ የሚመኙ አካላት የመጨረሻ ምሽጋቸውን ሃይማኖት አድርጎ ሃይማኖት ሴንሲቲቭ የሆነ ነገር ስስ የሆነ ማንንም ሰው በቀላሉ ሊያናቆሰቆስ ሊተነኩስ የሚችል በመሆኑ በብሔር የተሞከረውን በድንበር የተሞከረውን በመሳሪያ የተሞከረውን በሃይማኖት ለመሞከር የሚጥሩ አካላት እንዳሉ ይታወቃል። ምናልባት ይህንን አካል ይህን ያደረገው የተከሰተ ክስተትም በብቸና የተከሰተ ክስተትም በሐረር በድሬዳዋ የተከሰቱ ክስተቶች በአርሲ በተለያዩ ቦታዎች ላይ የተከሰቱ ክስተቶች የነዚህ ሰዎች ሊሆን ይችላል። አዲስ አበባ ላይ አንዱ እንደ መንግስት ሁሉ ጊዜ ፖለቲካ ቁማር ነው። የፖለቲካ ቁማር ጨዋታ አካል ሊሆን ይችላል ይሄ ክስተት። ለምንድን ነው ይሄን የምለው? ሁሉ ጊዜ መንግስታት ለእያንዳንዱ ለሚያደርጓቸው ነገሮች የራሳቸው የፖለቲካ ሂሳብ ወይም ካልኩሌሽን ኢትዮጵያ ሙስሊሞችና ኦርቶዶክሶችን አጭቶ ምን ሊገኝ የሚችል ትርፍ አለ ብሎ ሊያሰሉ ይችላሉ። እነዚህ በኢትዮጵያ ውስጥ ሁለት እስላም እና ሙስሊም ደግሞ በዓለም ላይ የሚታይበት የራሱ የሆነ ተጨባጭ አለ። ሙስሊሞች የሚያደርጉት እንቅስቃሴ ለምሳሌ አሁን ሐረር ላይ የተከሰተ ክስተት፣ ላይ የተከሰተ ክስተት፣ ሞጣ ላይ የተከሰተ ክስተትን ገልብጠን እንመልከተው ከዓለም ማህበረሰብ እይታ አንፃር ማለት ነው። ቤተ ክርስቲያን ሞጣ ላይ ተቃጥሎ ቢሆን በሐረር ላይ የደረሱ ጉዳቶች በክርስቲያን ንብረቶች ወይም ቤቶች ላይ ደርሶ ቢሆኑ በድሬዳዋ ላይ የተከሰተው ክስተት ወይም የንብረት ውድመት ሙስሊሙ ሰላምን መረጠ፣ ሙስሊሙ ከግጭት መራቅን መረጠ። ሙስሊሙ ለነዚህ ላልሰለጠኑ ተግባራት የሰለጠነ ምላሽን እንጂ መሰለ ጻፋዊ የሆነ ምላሽን መስጠት አልፈለገም። ስለዚህ አሁንም ምንድነው እየተሞከረ ያለው? የሙስሊም መስጂዶችን ወይም የሃይማኖት ተቋማትን በማውደም ሙስሊም ንብረቶችን ለይቶ በማውደም ሙስሊሙ አጸፋ በሚወስድበት ሰዓት ላይ ለዓለሙ ማህበረሰብ ድረሱልኝ፣ ይሄው አክራሪ ሙስሊሞች ሀገሬ ላይ እንዲህ ያደረጉ ነው፣ አክራሪ ሙስሊሞች ይሄው ንብረት
ቤተክርስቲያኖችን እያጠቁ ነው፣ ቤተክርስቲያን እያጠቁ ነው ብሎ ለማለት ያኔ አንድ ቤተክርስቲያንን ባጸፋው ቢቃጠል አይሁድም ሆነ ከክርስቲያኑ ሆነ ከሙስሊምም ሆነ ይሄ ተከባብሮ መኖርን የሌላውን መብትን መጨፍለቅን በፍጹም አልደግፍም። ስለዚህ መንግስት ቅድም ካልኩት አንደኛው በቃ እሱ ብቻ ኃይል እንዳለው ሰው እሱን እንድማጸኑ ከማድረግ ለማሳጠር ነው ሰማራጅ ለማድረግ ብዬ ነው። ሁለተኛው ሙስሊሙ ደንብ ፕሮቮክ ሲደረግ ስተነኮስ የሆነ አጸፋዊ እርምጃ ይወስዳል። ከዛ በኋላ ይሄው ተብሎ ከዚህ በኋላ ሙስሊሙ ይታያል። ሰዎች ደግሞ ከኋላ የሚፈልጉትን ንብረትን እያወደሙ እነዚህ መከላከያ አካላት ለማናቸው ተጠሪነታቸው? ለየትኛው እዝ? ለየትኛው ኮማንድ? ከላይ እስከ ታች የራሱ የሆነ ሰንሰለት አለው መከላከያ። አንድ ሀገር መከላከያ የራሱ የሆነ ሰንሰለት አለው። አንድ የመከላከያ ኃይል በግሉ ዲሲፕሊን እስከሆነ ድረስ በመከላከያ ህግና ስርዓት ኃላፊ አለቃ አለው ማለት ነው። ስለዚህ የምስራቅ እዝ የመከላከያ ኃይልን ምመራው ማን ነው? ይህንን ድርጊት ሲፈጽሙ ያ አካልስ ያውቃል ወይ? ወይስ ሆን ብሎ እሱ ራሱ አዞት ነው? ወይስ ደግሞ በስሞል ሰርክል የራሱ የሆኑ ደግሞ ቡድኖች አሉ፣ ሻለቃ አለው፣ ምን አለው፣ ታች የራሱ የሆነ መዋቅር አለው? ወይስ እዛ ቦታ ላይ ቅርብ ያለው የሆነው መዋቅር ነው ይሄን እያደረገ ያለው? ይሄ በደንብ መጠናት ያለበት በደንብ ተጠያቂነትን ጭምር ካለለ ከዚህ በኋላ ይህ መከላከያ የኢትዮጵያ መከላከያ ሳይሆን የሆነን ቡድን የሚከላከል የሆነን ቡድን ደግሞ የሚያጠቃ መከላከያ ነው። ይሄ በደንብ መንግስት ሊያጣራው ይገባል። እነዚህ የተለቀቁ ቪዲዮዎች ግልጽ ናቸው። በትክክል ይሄ መከላከያ ያለበለዚያ የመከላከያ ጥያቄ ውስጥ ይገባል። ገብቷል። ከዚህ በፊትም በብዙ ክስተቶችና በብዙ ግጭቶች ማለት ነው። ፖሊሱም ፌደራል ፖሊስም የክልል ፖሊሶችም የከተማ የተለያዩ ቦታ ላይ ያሉ ፖሊሶች
ዜጋን በእኩል አይን ያያሉ ወይ? ዋነኛ ዓላማቸውን ተግባራቸውን ይፈጽማሉ ወይ? ሰላምን የማስጠበቅ ዜጋን የመከላከልና የመጠበቅ የዜጎች ንብረትን የመጠበቅ ዳር ድንበርን የመጠበቅ ያን ስራቸውን እየተወጡ ነው የሚል የሚመለከተው አካል በአጽንኦት ይህን ጉዳይ ተከታትሉት ምላሽ ሊሰጥበት ይገባል። በዚህ አጋጣሚ ትናንትና በሐረር ላይ በተከሰተው ክስተት አንዳንዱ የሙስሊሙን ዝምታ በፍራቻ ያየ አካል አለ። አንዳንድ ስሜታዊ የሆኑ ሰዎችም በመበሳጨትም ምንድነው ከዚህ በላይ የምንጠብቀው የሚሉ አካላትም አሉ። አይደለም ሙስሊሞች ዓሊሞች ዳዒዎች ከሙስሊሙ በኩል አጸፋዊ ምላሽ የሆነ አካል ቢሰጥ ሊያልቅ ሊጠፋ የሚችል ህይወትን ሳስበው በጣም ይዘገነኛል። ከባድ እልቂት ይከሰት ነበር። ይህ ፍራቻ አይደለም። ዛሬ እኛ ሙስሊሞች የምንሞትለት ዓላማ እንጂ የምንገልበት ዓላማ አይደለም። አንገልም፣ መግደል አይደለም ዓላማችን። ሰው ልጅ በክብር እንዲኖር ሰው ልጅ አላህ የፈጠረው ክቡር የሆነ ፍጡር ነው። በሰላም በክብር እንዲኖር ነው ወይም ጉዟችን ዓላማችን። መግደል ዓላማችን አይደለም። ቀላል ነው መግደል። ኢትዮጵያ ውስጥ ደግሞ መግደል መገዳደል ይሄ በጣም የተለመደ ለረጅም ጊዜ የኖርነው ጉዳይ ነው። ሞተናል። ምንም ሳናድርግም ስንገደልን ስንቆስልን ስንታሰርም ነበር። ሃይማኖታችን በቀልን አያስተምረንም። ሃይማኖታችን ሰዎችን መግደልን አያስተምረንም። ሰውን መግደል አረመናዊነት ነው። ሰውን መግደል እንኳን ሰውን አይደለም እንስሳን እንኳን ያለ አግባብ መግደል፣ ወፍን መግደል ሃይማኖታችን ይከለክለናል። ሃይማኖት ያለን እሴት ያለን ክብር ያለን ሰዎች ነን። ሙስሊም ሲባል በስሜቱ የሚነዳ ሙስሊም ሲባል በሞብ በጩኸት በስሜት የሚነዳ አይደለም። መርህ አለን፣ ቁርአን አለን፣ ሐዲስ አለን፣ ነብያዊ አስተምሮት አለን። በዛ መሰረት ነው የምንራመደው። ስለ ሀገር እናስባለን፣ ስለ ሰው ልጅ ህይወት እናስባለን፣ ስለ ሰው ልጅ ንብረት እናስባለን። ስለ ነገ አላህ ፊት ቀርበን ስለ እያንዳንዱ ነገር ድርጊታችን እንደምንጠየቅ እናስባለን። ይህ ግን ፍራቻ አይደለም። ፍራቻ አይደለም። ሞትም ሲመጣ ወደ ኋላ ሳንመለስ ወደፊት እየሄድን ነው የምንሞተው። ሳንሸሽ ነው የምንሞተው። ዛሬ ግን እነዚህ ሰዎች እነዚህ የጥፋት ኃይላትን ሀይ የሚል አካል አለመኖር ሞጣ ላይ ያንን ዘግናኝ ድርጊት የፈጸሙ 4 መስጂድን ያቃጠሉ ከ370 በላይ የሙስሊም ሱቆችን ያቃጠሉ ያወደሙ የተለያዩ ተሽከርካሪዎችን ያወደሙ ሰዎች በግልጽ ለማህበረሰቡ የተወሰደባቸው እርምጃ መንግስት አቋሙን በግልጽ ባለመግለጹ እንደ መንግስት ወጥቶም ባለማውገዙ እነዚህ ድርጊቶች እዚህ ድሬዳዋ ላይ ሐረር ላይ የተለያዩ ቦታዎች ላይ ተፈጽመዋል። ከዚህ በኋላ ግን ማንኛውም ኢትዮጵያዊ ዜጋ ስለ ሀገር እጨነቃለሁ ብሎ የሚያስብ ሰው ሊያስብበት ይገባል። የሀገር ሰላም አንድ ወገን ብቻ ስለተጨነቀ ሊረጋገጥ አይችልም። እኩል ሁሉም ስለ ሀገር ሰላም ሊጨነቅ ይገባል። ሁሉም ብሔር ብሔረሰቦች፣ ሁሉም እምነት ተከታዮች እኩል ስለ ሀገር መጨነቅ መቻል አለባቸው። የእልቂት በርን አንዳንድ የሃይማኖት ተከታዮችን የሚሉ ሰዎች ትላንትና ዱላ ይዞ ይሄንን የወንበዴ የዱርዬ ስራን ወይም የወረበሎችን ስራ የሚሰሩ ሰዎችን የሚያደንቁ ሰዎችን ስታይ በጣም ልብህን ያመሃል፣ ትቆስላለህ። ሃይማኖተኛ ዲያቆን ቀሳውስት ተብሎ ማለት ነው።
እውነተኛ ቀሳውስቶች ናቸው ብዬ አልወስዳቸውም። እውነተኛ ቀሳውስቶች ሰላም ፈላጊዎች ናቸው። እውነተኛ ዲያቆናት ሰላም ፈላጊዎች፣ ሰላም ሰባኪዎች ናቸው። የጦርነት ነጋሪትን የእልቂት ነጋሪትን አይጎስሙም ጠዋትና ማታ። በየቤተ እምነቶቻችን ያሉ ሰዎችን ማንነት በትክክል አውቀን መለየት መቻል አለብን። ያለበለዚያ ዞሮ ዞሮ ወዴት ነው የሚሄደው? እነዛ ቤተ እምነቶች ከተጠያቂነት አይድኑም። ይሄ የፖለቲካ ቁማርተኞችን ከሆነ እኛ ሙስሊሞች ከውስጣችን ያሉትን በግልጽ ከለየናቸው፣ ክርስቲያኖችን በውስጣቸው ያሉ ለፖለቲካ ቁማርተኞች ሰለባ የሆኑትን መለየት ከቻሉ እስካሁን ድረስ እኮ እቺ ሀገር መንግስት ባልነበረበት ጊዜ እኮ የቆመች እኮ ሀገር ነች። መንግስቱ ከስልጣን ወርዶ በሄደበት አፄ ኃይለ ሥላሴ 5 ዓመት እንግሊዝ ሀገር በቆዩበት የኖረች ሀገር ነች እቺ ሀገር። መለስ ዜናዊ ሞቶ ለብዙ ቀና ወራት ያለ ጠቅላይ ሚኒስትር የኖረች ሀገር ነች። ለምን? ሀገር በጥቂት ግለሰቦች የቆመች ሀገር አይደለችም። በሆኑ እምነት ተከታዮች ብቻ የቆመች ሀገር አይደለችም። በሁላችንም ነው እቺ ሀገር የቆመችው ማለት ነው። አንዳንዶች ደግሞ ያስፈራራሉ። እኛ ከሌላ ሀገር አትፈርስም ሀገር በመፍረስ አታስፈራሩ። ማንም ሊያስፈራራንም አይገባም፣ ልንፈራም አይገባም። ተጨባጩን መኖር መቻል አለብን። ያኔ አፋኝ ስርዓት በነበረበት ያኔ ሙስሊሙ እጅግ ዘግናኝ በደል ስለደረሰበት ምንም የደረሰ ቤተክርስቲያን መቃጠል፣ መስጂድ መቃጠል የነበረበት ተጨባጭ አልነበረም። ስለዚህ በአሁን ሰዓት ላይ የሆነ ያለው አንዳንዶቹ በፖለቲካ ሜዳ ሲከስሩ ምሽጋቸውን ሃይማኖት አድርጎ በሃይማኖት ውስጥ እየመጡ ያሉት አካላት አሉ። በተለይ ኦርቶዶክስ ቤተክርስቲያን ራሷን ደጋግማ መፈተሽ መቻል አለባት። ከላይ እስከ ታች አይበጅም፣ አይጠቅመንም። እንደ ሀገር በሰላም ተከባብረን ከዚህ በኋላ ሙስሊሙ መቻቻል የሚባል ነገር በጆሮ መስማት አይፈልግም። መቻቻልን ቃሉ ከምን አንፃር ነው ቃሉን እንድንጠላው የተደረገው? እኛ ሙስሊሞች እየተጨቆንን ሌላው እየጨቆንን ቻሉ ተብለን መቻቻል ተብሎ እሱ ነው የሚወራው። አይኖርም። ከዚህ በኋላ ተከባብረን ነው የምንኖረው። አንዳችን የአንዳችን ድንበርን በትክክል አውቀን አንዳችን የአንዳችንን መብትና ግዴታን አውቀን የምንኖርባት ኢትዮጵያን መፍጠር ነው የምንፈልገው። የአንደኛው ታሪክ ሰማይ የሌላኛው ታሪክ አፈር ስር እየተቀበረ መኖርን አንፈልግም። ጨፍጫፊና ገዳይን ሂሮ ጀግና አድርገን በዚህ በኩል ራሱን ለመከላከል ወይም ደግሞ አጸፋውን የሚመልስ አካልን በዚህ በኩል ደግሞ እንደ አረመኔ ወራሪ አድርገን አንኖርም። በዚህ አይነት ሁኔታ መዝለቅ አንችልም። ስለዚህ ቆም ብለን ልናስብ ይገባል። ሀገር እንደ ሀገር ትቀጥላለች። ግን ከተጨፋጨፈን ሩዋንዳ ውስጥ ሁቱና ቱትሲዎች ተጨፋጨፉ። ይኸው ዛሬ በሰላም ይኖራሉ። ቁስሉም ግን ሊድኑ አልቻሉም። በአጭር ጊዜ ውስጥ ወደ 1 ሚሊዮን ሰው ነው ያለቀው። ዘመድና ዘመድ ነው የተጋቡ ሰዎች ናቸው የተገዳደሉት። በአምቻ በጋብቻ በተለያየ መልኩ የተሳሰሩ ከሁለቱ ጎሳ የተሳሰሩ ሰዎች ተጨፋጭፈዋል። መማር መቻል አለብን ከነዚህ። ማዕከላዊ አፍሪካ ላይ ስንት ሺህ ህዝብ ነው ያለቀው በቅርብ ጊዜ ሃይማኖትን መነሻ ባደረገው ጉዳይ። ስለዚህ አንድ አደጋ በአንድ ማህበረሰብ ላይ ሲመጣ የሁሉንም ቤት ማንኳኳቱ ስለማይቀር ዛሬ ላይ የሆኑ ቡድኖች የሆነ አደጋን አድርሶ ሊሰወሩ ሊጠፉ ይችሉ ይሆናል። ወደ ማህበረሰቡ ከዘለቀ ወደ ማህበረሰቡ ከገባ ግን ማስቆም በጣም ከባድ ነው የሚሆነው። እባካችሁን የውሸት እንባ የምታለቅሱት ሰዎችን አቁሙ። የምር በቃ ይሄ ጉዳይ ማን ነው የፈጸመው እናው ይታወቃል እኮ። የጸጥታ ኃይላትም እንደገና ራሳቸውን መገምገም መፈተሽ መቻል አለባቸው። ይፈልጉት ይሆናል የሚል ብዙ ጥርጣሬ አለ። ሆን ብሎ ያደረጉን የሚለው ነገር ከድርጊቶቻቸው ያየን ያለንበት ተጨባጭ ነው ያለው። ሰሞኑን አዲስ አበባ ላይ ጥምቀት ጋር በተያያዘ
እጅግ በጣም ተንኳሽ የሆኑ ድርጊቶች በየቦታው አሉ። ግን ሙስሊሙ በጣም ብዙውን በሰከነ በሰላም ለማለፍ ሞክሯል፣ አድርጎታል። ከዚህ ሌላው ሊማር ይገባል። ከዚህ ከትዕግስቱ ከቻይነቱ ሌላው ሊማር ይገባል። ይሄ ነገር ግን የገነፈለ ጊዜ ይሄ ነገር ግን ከቁጥጥር ውጪ የሆነ ጊዜ ግን አደጋው በጣም የከፋ ነው የሚሆነው። መንግስትም መንግስታዊ ሚናውን ሊወጣ ይገባል። ይህ ቆሻሻ ቁማር አሁን ነገር እየገዛ ላለው ለተቃዋሚው ለመጪው ትውልድም አሁን ላለው የሚበጅ ነገር አይደለም። ሃይማኖትን ለቆሻሻ የፖለቲካ ቁማር ማዋል ሃይማኖትን ደረጃ የሚያወርድ የሚያረክስ ነው። ሃይማኖተኞችም የዚህ ሰለባ መሆናቸው በጣም ያሳዝናል። ግማሹ በገንዘብ ተገዝቶ፣ ግማሹ የሆነ ስሜቱን በሚቆሰቁስ ነገር ተቆስቆሶ ወደዚህ የሚመጣበት ተጨባጭ ነው ያለው። የፖለቲካ ጨዋታችሁን እዛው ሜዳው ላይ አድርጉት። ሃይማኖተኞችም ለዚህኛው ወገንም አታጨብጭቡ፣ ለዚህኛው ወገንም አታጨብጭቡ። ለሃይማኖታችሁ ለሰላም ለፍቅር መቆም መቻል አለባችሁ። ሃይማኖት አባቶች እንዲህ አይነት ጸያፍ ድርጊት ሲፈጸም የሚረካ ሃይማኖተኛ ካለ ሃይማኖተኛ አይደለም፣ ሃይማኖቱን አላወቀም። ወላ ሙስሊም ወላ ክርስቲያን ቢሆን እንዲህ አይነት ሀገርን ወደ እልቂት ወደ ግጭት የሚነዳ የሚወስድ ድርጊት ሲፈጸም ዝም የሚል ከክርስቲያኑም ሆነ ከሙስሊም ዝም የሚል ቀሳውስት ዝም የሚል ሼክ ሃይማኖተኛ አይደለም። ወጥቶ ሊቃወሙት እነሱ ደረታቸውን ቀድሞ ሊሰጡ ይገባል እንዲህ አይነት ቦታ። ስለዚህ ይሄ ነገር በተደጋጋሚ እየተከሰተ ያለው ክስተት ሁላቸውም ድርጊቶች ወደ ማን ጣታቸውን እየጠቆሙ ወደ ማን እያመላከቱ እንደሆኑ ከጊዜ ወደ ጊዜ ግልጽ የሆነ የመጣ ስለሆነ ከዚህ በላይ ባይሄድ የተሻለ ነው የሚል እምነት አለኝ። ስላዳመጣችሁኝ አመሰግናለሁ። ሰላም አለይኩም ወራህመቱላህ።